ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያው ዛሬም ከሪታ ጋር ተመልሼ መጥቻለሁ። ሰላምታችሁ ሪታ። ሰላም ያገር ልጆች እንዴት ናችሁ? እኔ ደህና ነኝ። ግን አንቺ ደህና ነሽ? ያው ዛሬ ተመልሼ መጥቻለሁ። እንግዲህ ቤተሰቦች የሪታ ፀጉሯን ተኩሼላት ተበላሽቷል እና ከተበላሸ በኋላ እንዴት አድርጌ ላትዝላት ብዬ ሳይ አንድ ስታይል አገኘሁ። አዲስ የመጣ በጣም ልጆች ላይ የሚያምር ትልቅ ሰው ላይ የሚያምር ስታይል አገኘሁኝና እስኪ ላሳያችሁና በዛውም ደግሞ ከኒው ሉክ ልብስ ገዝታለች ሪታና ታሳያችኋለች ማለት ነው። የሰመር ቆንጆ ልብስ በሷ ኤጅ ላሉ ልጆች የሚሆን ማለት ነው። ኒው ሉክ ከሚባል ሾፕ ማለት ነውና ታሳያችኋለች ማለት ነው። እንደዚህ እንደምትመለከቱት የተተኮሰው ፀጉር እንግዲህ ያው የልጆች ፀጉር አይደለ አይቆይም ብዙምና ተበላሽቷልና ከተበላሸባችሁ እንደ አይዲያ የሚሆናችኋል። በጣም ፋሽን የመጣ አያያዝ ነው፣ ፀጉር አያያዝ ነው። ከዚህ ጋር እንደዚህ እናደርግና ሁለት እናወጣለን። አንድ እዚህ ጋር ደግሞ እንደዚህ አንድ እናወጣለን። ያው ለሰመር አይዲያ ይሆናችኋል። በተለይ የተለያየ ቦታ የምትሄዱ ሰዎች ካላችሁ ለሆሊዴይ አሁን ሰው ሆሊዴይ ስለምትሄድ ለሆሊዴይዋ ይሆናታል ማለት ነው። ወደ እረፍት ስለምትሄድ ማለት ነው። እንደዚህ ሁለቱን እናወጣለን። ከዛ ከዚህ እናመጣና የተወሰነች እንከፍላለን። ብዙ ሰዎች እያስያዙት ይመስለኛል ይሄን ስታይል ማለት ነው። ከዚህ ጋርም እንደዚህ አምጥተን ግማሽ እንከፍላለን፣ ሩብ እንከፍላለን ማለት ነው። ከፀጉራቸው ላይ ማለት ነው። ይሄን እንደዚህ እናደርጋለን። የሚያምር ስታይል፣ በጣም የሚደርጉት ስታይል ነው ስታይል እና እስኪ በሪታ ፀጉር እንሞክረው። እንደዚህ አድርጌ አወጣለሁ ይሄኛው ማለት ነው። ከዛ ቅባት ካላችሁ ያላችሁን ቅባት መቀማት ትችላላችሁ፣ ወይ ድጉሩ ወይ ደግሞ ትናንትና የተጠቀምኩላቸው አንዳንድ ቅባቶች አሉ እነሱን መጠቀም ትችላላችሁ ማለት ነው። ለልጆች የሚጠቀምላቸው ቅባቶች አሉ፣ ፈሳሽ ቅባቶች ማለት ነው። ግን ጭቃ ቅባት ቢሆን እነ ድጉሩ ምናምን ቢሆን የተመረጠ ነው። ወይ ደግሞ ይሄ ሄር ፖሊሽ ቢሆን ይመረጣል ማለት ነው። ይታሽ ይመረጣል። እንዳርጋርጋ እንደዚህ እናደርጋለን። ትንሽዬ ለመማጠጥ እንዳመችን ማለት ነው። ታጅሪታችሁ ለፊት እንደዚህ አድርገን በጣም ፖፑላር ነው ይሄ ስታይል፣ በጣም የሚያምር ስታይል ነው። በዚህ ጋር ለማበጠሪያ በጠር እናደርጋለን። እዚህ ጋር የኋላውን እናወጣለን። የምትመለከቱት ፖኒተር አለኝ፣ የፀጉር ፖኒተር ልጆች ላይ በጣም ያምራል ስታይል። እንደዚህ አድርጌ በፖኒተሩ እቺ የቋጠርኳትን ፀጉር እቺኛዋን አስይዛታለሁ ማለት ነው። እንደምትመለከቱት ከዛ ፖኒተሮቹ እንዲታዩ ማድረግ አለብን ከውስጥ ማለት ነው። ስር እንደዚህ እናደርጋለን። ከዛ እቺኛዋን ፀጉሯን እናደርጋለን። እንደዚህ እናደርጋለን። ታይ እስኪ ይሄኛው ያምራል በጣም የፊት ለፊቱን ቤቢ ፀጉራቸውን ቤቢ ሄራቸውን እንደዚህ እናደርጋለን። ከዛ ይሄንን እናውጣለን ማለት ነው። እንደምትመለከቱት ይሄንን ወደ ፊት ለፊቱ እንደዚህ እናደርጋለን ማለት ነው። በጣም የሚያምር ስታይል አስኩላት። በልብስ ደግሞ እንዴት እንደሚያምር ታውቃላችሁ። አልነካካውም ማለት ነው። ሌላ ሰዓት እንዳላስነካባት እንደዚህ አድርጌ ይሄ እንደዚህ ይወጣል፣ ይሄ እንደዚህ ይወጣል። ለትምህርት ቤት ይሆናል ስታይል ማለት ነው። እንደዚህ አድርጋችሁ ታደርጉላችኋለች። ልብሷን ቀይራ ደግሞ ተመሳስላለች። ቤታዬ ቴንክ ዩ። ሰላም እናንተ። እኔ ዛሬ ምን ገዛው ከኒው ሉክ ላሳያችሁ ነው። እሺ የሚያምር ነገሮች ለሆሊዴይ ገዛ። እሺ ጫማ የትኛው ነው ጫማ? እቺ ነው ጫማ። በጣም የሚያምር ጫማ ነው። የሚያምር ምርጥ ጫማ ነው። ገዛ 14 ፓውንድ 14 ብር ማለት ነው። ከኒው ሉክ ነው የተገዛው። የልጆች አላቸው ሙሉ ከ9 ዓመት ጀምሮ አላቸው እና እዚህ ጋር ነው ታስፋ የኛው ቡኪታት ነው። የሚያምር ኮፍያ ነው። በጣም ስታይል ውስጥ ነውና ደግሞ በጣም የሚያምር ደግሞ ነው። ፓተርኑ የሚያምር አላክ ፓተርን ሉክስ ቬሪ ዩኒክ ምርጥ
ፓተርኑ አድርጉልን። 8 ፓውንድ ሆነ። 8 ፓውንድ ነው ይሄ። 8 ፓውንድ ኦኬ ያ 8 ፓውንድ 7 ብር ከ99 እዚህ ጋር ልክ ያ አሁን የኔ ቲሸርቱ የሚያምር ነጭ ቲሸርት ነጭ ቲሸርት በጣም ነው የሚመቸኝ። ትወጃለሽ ነጭ ቲሸርት? በጣም ስንት ነው የሚያምር አለላችሁ? የልጆች ሆኖ የኔ ሁሉ ካለላችሁ ይሄኛውን 7 ብር ነው የገዛሁት። 7 ፓውንድ ነው የተገዛላት ማለት ነው። አስቀምጪው። በተለይ ፀሐይም ልጆች ላላችሁ በጣም ነው የሚያምረው። እንደዚህ ነገር በጣም ትወዳለች። ምን ነው የሚባለው? እና ሸሚዝ ነው የሚባለው። ሸሚዝ ነው የሚያምር ነው። በተነፋ አድርጓለሁ። በረጅም አላት፣ በአጭር አለ። በረጅሙ አላት በሌላ ከለር ማለት ነው። መካከል ነው ያለሽ። ያ እሱን ደግሞ ከእንትን ነው የገዛሁላት። ከዚህ ምን ነበር የገዛነው? ከሄቼኔ ምን የገዛነው? ያ ይሄኛው ደግሞ ስንት ብር ነበር መሰላችሁ? 16 ብር ነበረ። ሴል ላይ ነው ያለው። 5 ብር ነው የገዛሁት። በሴል ነው የገዛሁላት ማለት ነው። ስትለብሰው በጣም ነው የሚያምረው ይሄ ቲሸርቱ ማለት ነው። በጣም ያምራል። ሌላ ስናለሽ የኛ ቁምጣ ነው ደግሞ ሾርት ነው። የሚያምር ቁምጣ አስቴቲክ ነው የሚባለው። አስቴቲክ የሚያምር የኛ ቁምጣ በጣም ነው የሚያምር። የሚመቸኝ ነው። ይመችሻል በጣም 20 ብር ለኛ ብቻ 20 ብር ያ 20 ፓውንድ የተገዛ ቁምጣ ማለት ነው። አንቺ ይገባሻል። because you deserve it ይገባሻል። ለምን ለጎበዝ ተማሪ ይገባዋል። ኤክስፔንሲቭ ነገር ቢገዛለት። ለምን ሪታ ስልክ አልፈልግም ብላለች። ስልክ አይገዛላትም እና ስልክ ስለማይገዛላት ልብስና ጫማ ነው ቆንጆ ቆንጆ ጉዙልኝ አለች። ተገዛላት ማለት ነው። ምንም አደረገልኝም። ስልክ ምንም አይጠቅመኝም። ምንም አይጠቅምሽም ስልክ ምን ከለብሽ ሪታ from your head I don't really need ስልክ except call ማድረግ ይጠቅመኛል። ግን what else ቴሌቪዥን አለኝ። ቴሌቪዥን ሲኖረኝ ስልክ ምን ይኖረኝ? እና በቃ ደግሞ በትምህርት ቤታቸውን ደስ የሚለው እንመጣበታለን። አንድ ቀን እንመጣለን ከሪታ ጋር ስለ ትምህርት ቤታቸውን እነግራቸዋለን። ስልክ ብዙ አይፈቀድም እና ደስ የሚለው ሳይት የምትማርበት ቤት ስልክ አይፈቀድም። ሃይ ስኩል ገብታ ማለት ነው እና ብዙ ሃይ ስኩሎች ላይ ልጆች የሚበላሹበት ነው እና ግን በእነሪታ ቤት አይፈቀድም። በጣም የእሱን ትምህርት ቤት የመረጥኩበትን ሪዝኔ እነግራችኋለሁ ሌላ ጊዜ። ለብሳው ትምህርት ቤታ ቴንኪው ለብሳው መታ ታሳያችኋለች። ታንኪው። ያው ሪታ እንደምትመለከቷት እንግዲህ ልብሷን ታሳያችሁ ነው። ቆሚታ እንግዲህ ልብሷ ይሄንን መስሏል እንደምትመለከቱት። ቲሸርቱን ልበሽ እስኪ ታይ። ጫማውን ሀቱን ደግሞ አድርጊበት እስኪ። የሰመር ገር መስላለች ነው። ስለዚህ ቅራሪ የሰመር ገር መስላለች። እንግዲህ ፀጉሯ ጋር ላይ ደግሞ ሀቱ ግን የምትሄድበት ቦታ ላይ ፀሐይ ስለሆነ ፀሐይ ስለሆነ ለፀሐይ መከላከያ ይሆናታል ማለት ነውና እንደምትመለከቱት እንደዚህ መስላለች ሪታዬ እንግዲህ ይሄው እንግዲህ ምን ታቻለሽ? አመሰግናለሁ። እና አይኑ በጣም አምራለሁ አውቃለሁ። እናመሰግናለን በጣም ቴንኪው ባይ